እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሙቀቱ እንዴት እያረጋችሁ ነው አላችሁ ወይ እልና ማለት ነው። ዛሬ አንድ ነገር ልነግራችሁ ወደድኩኝ ማለት ነው። ለሆነ ሰው ይጠቅመዋል ብዬ ተስፋ አድርጋለሁኝ። እሱ ምን መሰላችሁ? ዛሬ ማለት ነው አንድ ቆየት ያለች ጓደኛዬን አገኘዋትኝና እንዲሁ ስለ ህይወት እያወራን ማለት ነው። በጣም ተጠፋፍተን ነበረ። ያው በመሃል የተጠፋፋንበት ምክንያት በእርግጥ ያው ትዳሯን ከፈረሰ በኋላ ብዙ ሰው ማግኘት አልፈለገችም፣ ብዙ ሰው ማውራት አልፈለገችም እና እኔ እንደ አቅሜ የምችለውን ሞከርኩኝ። ግን ያው ከአቅም በላይ የሆነ ነገር ደግሞ ምንም ማድረግ አይቻልም። ለሰው ነፃነቱን መስጠት ግድ ይላል ማለት ነው። እና ግን የሚገርማችሁ ነገር አስባታለሁ እንደዚህ አመት በዓል የሆነ ነገር ሲሆን እንኳን አደረሰሽ ምናምን እንደዚህ እላታለሁ ማለት ነው። በጣም ስለሚሞቅ ነው፣ ይቅርታ አድርጉልኝ። እና ደወለችልኝና ተገናኘን ማለት ነው ከረጅም ጊዜ በኋላ። እና ጠፋሽ ምናምን ተባብለን ያው ስለ ህይወት እንደዚህ እያወራን ምናምን ከዛ ኢቭን እኔ አላቅም ነበረ ከዛ ከትዳሯ ከተለያየች በኋላ ሌላ ጓደኛ ይዛ እንደነበረ በህይወቷ ደስተኛ እንዳልነበረች ምናምን ግን ይሄንን ሁሉ ከነገረችኝ በኋላ ከዛም ሰው ጋር እንደተለያየች ስትነግረኝ እኔ ደነገጥኩ ማለት ነው። ማለት አላወቅኩም ሆኗንም ከዛ ደግሞ መለያየቷንም ማለት ነው። ሆነና በህይወት ውስጥ ብዙ የሚያጋጥሙ ነገሮች አሉ። ይቅርታ፣ ብዙ የሚያጋጥሙ ነገሮች አሉና መቻል የሚባል ነገር አለ፣ መታገስ የሚባል ነገር አለ፣ መደማመጥ የሚባል ነገር አለ ነው። ሰዎች ስንሆን ማናችንም ፐርፌክት አይደለንም አይደል? የራሳችን ደካማ ጎን አለን፣ የአጋሮቻችን ደግሞ ደካማ ጎን አለ። ስለዚህ እነዛን ፐርፌክት ማድረግ ሳይሆን ችሎ መኖር ነው ብዬ ነው እኔ ማስበው። ለምን የኔን ደካማ ጎን የሚሸከምልኝ ባለቤቴ ከሆነ የባለቤቴን ደካማ ጎን ደግሞ እንደዚሁ ሌሎቻችንም ማለት ነው። አለበለዚያ እኔ ፐርፌክት ሳልሆን ባለቤቴ ግን ፐርፌክት ይሁን ማለት አይቻልም። ባጭሩ ነገሩ ሳይንዛዛ ማለት ነው። እና ምንድነው ከዚህ ከሁለተኛውም ሰው ጋር ተለያየሽ ማለት ነው። ኦኬ በቃ ያለፈ ነገር አልፏል ብለን እንዲሁ ብቻ ማውራት ጀመርን። እሷ ብዙ ነገር ማውራት ፈልጋለችም እያወራችም ነው። በጣም ለምን እንደራቀች ምን ይሰማት እንደነበረ በጣም ብዙ ነገሮች፣ ያለፈው ህይወቷ እንዴት እንደጸጸታት ስትመከራ አልሰማ ማለቷ ምናምንና ያንን ሁሉ አውርተን መጨረሻ ላይ ያው እኔ እየቀለድኩኝ እና ታዲያ መስፈርትሽ ምንድነው? ለወደፊት ያው ወጣት ነች፣ ስለዚህ ህይወት ይቀጥላል እና ምንድነው መስፈርትሽን ማስተካከል አለብሽ። በህይወት ተሞክሮ ውስጥ ደግሞ እየተማርሽ እያወቅሽ እያልሽ ነው የምትሄጂውና ምንድነው ዛሬ ላይ ሆነሽ ነገ እግዚአብሔር የራስሽ የሆነ ሰው ቢሰጥሽ ያንን ሰው የምትመዝኙ በምን መስፈርት ነው? ምን አይነት ሰው ነው የምትፈልጊው ብዬ አልኳት ማለት ነውና ለሆነች ደቂቃ ዝም አለችና ምን እንደሆነ ታውቂያለሽ አለችኝ። አልኳትኝ። እንዳትስቂብኝ አለችኝ ማለት ነው። ነው አልስቅብሽም ማለት እኔ እንደዛ ስትለኝ ወይ እንግዲህ ያው እንደተለመደው እንደማንኛችንም ቁመቱ፣ ሀብቱ፣ ኪሱ ብላብላ ምትል መስሎኝ ነው። እና በቃ ዝም አለችና እንደ መጀመሪያው ባሌ አለችኝ ማለት ነው። የኔ መስፈርት የመጀመሪያው ባሌ ነው ስትለኝ እውነት አልጠበቅኩም። ለምን መሰላችሁ? በጣም ጥሩ ሰው ነው ስላችሁ እኔ በጓደኝነት ልወቀው ጥሩነቱን እንጂ በትዳርም የመሰከረችለት ሰው ነው እሷ በሰዓቱ። ከዛ ግን ያው የተለያዩበትን ምክንያት ስቲል እኔ አላቅም፣ እግዚአብሔርና እነሱ ናቸው የሚያውቁት ማለት ነው። ግን በቃ ማንም ያው ምክንያቱንም ሊናገሩ ስላልፈለጉ እኔ ልገፋቸውም አልችልም። እና መስፈርቴ የመጀመሪያው ባሌ ነው አለችኝ። ምን ለማለት ፈልገሽ ነው አልገባኝም አልኳት ማለት ነው። በቃ በህይወቷ እንደተጸጸተች የተሰጣት ሰው በቃ ለሷ ትክክለኛ ሰው ነበረ። ቢቆጣኝም ቢመክረኝም ቢያኮርፈኝም ነገሮችን ቢያረግም ያደረጋቸው ነገሮች ሁሉ ለኔ ብሎ ነበረ። ያን ግን የተረዳችው መቼ ነው? ካለፈ በኋላ ማለት ነው። ስለዚህ የተሰጠንን ነገር ማየት መቻል አለብን። ዛሬ ባልሽ ጨቅጫቃ ነው ወይ ሚስትህ ጨቅጫቃ ነች፣ ለምን ብለህ ጠይቅ፣ ወይም ደግሞ ለምን ብለሽ ጠይቂ። የተነሳው ክርክሩን ወይም ደግሞ ጭቅጭቁን ያስነሳው ጉዳይ ምንድነው? እሱ በምን መልኩ አየው፣ እኔ በምን መልኩ አየዋለሁ ብላችሁ ራሳችሁን ጠይቁ። የተነገራችሁ ነገር የሚጠቅማችሁ ከሆነ ኦኬ፣ ከተሳሳታችሁ ደግሞ ጥፋት ደግሞ ስታጠፉ ይቅርታ መጠየቅ ልመዱ። ነገርን ዛሬ ለምሳሌ ዛሬ የተነገረን ነገር አታውሉ፣ አታሳድሩ፣ ለነገ አትቅጠሩት። ምናልባት
ጮክ ብላችሁ የምትነጋገሩ ከሆነ ለተወሰነ ሰዓት ክፍተት አድርጋችሁ ከዛ ስትረጋጉ ቁጭ ብላችሁ በስነ ስርዓቱ ይሄ እኮ እንዲ ነው ይሄ እኮ እንዲ ነው ተባብላችሁ ተነጋግራችሁ የሁለታችሁንም እይታ ዘርግፋችሁ አውጥታችሁ አውርታችሁ ይቅርታ ተባብላችሁ እለፉት። ከዛ ያ ነገር አይደገምም ማለት ነው። ቢደገም ሌላ ነገር ደግሞ ነገ ይመጣል፣ ከነጎዳ ደግሞ እንደዚሁ ሌላ እያለ ይመጣል። ህይወት እንደዛ ስለሆነ ማለት ነው። ግን ምን ጊዜም በንግግር መኑ፣ ነገርን አታሳድሩ። ስታጠፉ ይቅርታ ጠይቁ። ስላጠፋችሁ ብቻ ደግሞ አይደለም ይቅርታ መጠየቅ። ለምሳሌ እሷ አኩርፋ ከሆነ ወይ እሷ አኩርፎ ከሆነ የተረዳበት መንገድ ሌላ ከሆነ እሷ ስላጠፋች ወይም ደግሞ እሱ ስላጠፋ የግድ እነዛ ሰዎች ብቻ አይደለም ይቅርታ መጠየቅ ያለባቸው። እናንተ ራሱ ትክክል ብትሆኑ አንዳንዴ ኦኬ ይቅርታ እሺ እኔ እኮ እንደዚህ ስለመሰለኝ ነው ብላችሁ ነገሩን በይቅርታ መንገድ በስነ ስርዓቱ ማስደረግ ትችላላችሁ ማለት ነው። ብዙ ነው። እኔ አሁን ሰዎች የሚኖሩት ህይወት ስለሆነ የእያንዳንዱ ቤት ታሪክ የእያንዳንዱ ቤት ሰው ሁኔታ ይለያያል። ግን ቢሆንም ጸብን ግን ከመሃላችሁ አርቁ ለማለት ያህል ነው። እና የተሰጣችሁን ነገር ዛሬ እጃችሁ ላይ ያለውን ነገር አኩርፋችሁም ከሆነ ጸብ ላይ ከሆናችሁም ለመለያየት እያሰባችሁም ከሆነ ምክንያቱን እወቁት። ነገ የምትጸጸቱበትን ህይወት እንዳትኖሩ ለማለት ነው። አመሰግናለሁ። መልካም ቀን እላችኋለሁ። ባይ። ሰላም ነው።